ቢስሚላህ ኢነል ሐምደሊላህ ኢነል ሐምደ ስንል ኢነል ሐምደ ምስጋና ሁሉ ለአላህ ሱብሓነሁ ወተዓላ በአጠቃላይ ምስጋና ሁሉ የተገቡ ናቸው። ነሕመዱሁ እንደዚሁ አላህ ሱብሓነሁ ወተዓላን እናመሰግነዋለን። ወነስተዒኑ እንደዚሁም ደግሞ በአላህ ሱብሓነሁ ወተዓላ በእሱ እገዛንም በእሱ እንታገዛለን ማለት ነው። ወነዑዙ እንጠበቃለን ቢላሂ በአላህ ሱብሓነሁ ወተዓላ እንደዚሁም በአላህ ሱብሓነሁ ወተዓላ ብቻና ብቻ እንጠበቃለን ማለት ነው። እሺ ሚን ሹሩሪ አንፉሲና እንደዚህም ከነፍሳቻችን ተንኮል በአላህ ስብሐነሁ ወተዓላ እንጠበቃለን ማለት ነው። ወሚን ሰያቲ አማሊና እንደዚህም ከመጥፎ ስራችን በአላህ ስብሐነሁ ወተዓላ እንጠበቃለን። መን የህዲሂላሁ አላህ ስብሐነሁ ወተዓላን ያቀናው ሰው ፈላ ሙዲለ ለህ ለሱ ማንም አጥማሚ የለውም። ወመን ዩድሊል አላህ ስብሐነሁ ወተዓላ ደግሞ ያቀናው ሰው ፈላ ሃዲየ ለሁ ለሱ ማንም አጥሪ የለውም ማለት ነው። ثم أما بعد كذي بمكتل الناس تقل في المسكلة ولا هذا ما كرر أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين እንግዲህ ኢንሻአላሁ ተዓላ ትንሽ ኹጥባዋን አጠር ባለች ተፍሲር ፈስሬላችኋለሁ። እንግዲህ ደግሞ ኢንሻአላህ በሌላ ቪዲዮ የሱረቱል ፋቲሃን ትርጉም ደግሞ አስቀምጥላችኋለሁ ማለት ነው። እንግዲህ አላሁ ሱብሓነሁ ወተዓላ በቀን 7 ጊዜ በአንድ ጊዜ ፋቲሃን በየአምስት አውቃት ሶላት በምንሰግድበት ጊዜ ይችን ፋቲሃን መልእክቷን ብናውቃትና ብንረዳት ኑሮ ያ አላህ እንዴት ከስራችን ከተፈጠርንበት ዓላማ ባልተዘናጋን ነበር ማለት ነው። እናም ኢንሻአላህ በተከታታይ በእንደዚህ አጠር ባሉ ቪዲዮዎች የአላህ ሱብሓነሁ ወተዓላን እንደዚሁም የተፈጠርንበትን ዓላማ የቅድሚያ የተፈጠርንለትንና አንድ አድርገን ልንገዛው የሚገባን አላህ ሱብሓነሁ ወተዓላን እናስታውሳለን ማለት ነው። እንግዲህ እዚሁ ላይ ሁላችሁንም አደራ የምላችሁ እህት ወንድሞቼ ተውሂድን በደንብ ልንረዳና ተውሂድን በደንብ ልናስተምር ልንማር ይገባናል ማለት ነው። ምክንያቱም መጀመሪያ የተፈጠርንበት ዓላማ እሱ እስከሆነ ድረስ አላህን በአንድነትና በብቸኝነት ማምለክ አለብን ማለት ነው። እናም እህቶቼ ወንድሞቼ ቂራአታችን ላይ አንዘናጋ፣ ኢባዳችን ላይ አንዘናጋ። ማሻአላህ በተለያየ እንቅስቃሴ እኮ ስራ መስራታችን የተለያዩ ገበያም ሆነ ማንኛውንም ስራ መስራታችን ኸይር ሆኖ ካለ ነገር ግን አላህ ሱብሓነሁ ወተዓላ በማይታመጽበትና እሱ በማይረሳበት ሁኔታ መሆን አለበት ማለት ነው። እናም ምን ልላችሁ ፈልጌ ነው ሁላችንም ቀጥ ያለችውን እስቲቃማዋን አላህ ይስጠን። አልፊርቀተን ናጂያ ጧኢፈተል መንሱራ የተባለችውን መንገድ የነብያችን ሰለላሁ ዐለይሂ ወሰለም መንገድ እንደዚሁም የሰሃቦችን ፊ ፈህሚ ሰለፍ ሱሐቦቹ በተረዱበት አንግል የምንጓዝ አላህ አድርገን። ሁላችሁም በአገር ውስጥም ሆነ በአገር ውጭ ያላችሁ በቃ የሄዳችሁበት ስኬታችሁንም በቃ ዓላማችሁንም አላህ ሱብሓነሁ ወተዓላ በኸይር ይመንዳችሁ። ነገር ግን እህቶቼ ወንድሞቼ ካልባሌ ነገሮች ወሬዎች ተቆጥበን በቃ ቢያንስ እንኳ ሚዲያ ላይ ፈጣሪ የሆን ሰዎች
ተውሂድን ብናስተምርና ለተውሂድ ግንዛቤና ተለቅና ሰፋ ያለ ቦታ ብንሰጥ አሪፍ ይመስለኛል። እንደዚሁም ደግሞ ሴቶች ደግሞ ሂጃባችሁ ላይ ሂጃብን በተመለከተ አላሁ ሱብሓነሁ ወተዓላ ምን ይላል? መን ተሸበሀ ቀውመን ፈሁወ ሚንሁም ነው ያለው። በሰዎች የተመሳሰለ ያው ከሰዎች ነውና ማለት ነው። ይሄን ምን ልላችሁ ፈልጌ ነው። አብዛኛውን ጊዜ ሴቶች ላይ የሚታየው ነገር የሚዲያ አለባበሶችን ወይም የአውሮፓ አለባበሶች በጣም የሚተገበሩበት ሁኔታ ነው ያለው። ነገር ግን ሴቶችን ብቻ ጠቅሼ ወንዶችንም አልተዋቸውም። ወንዶችም ጸጉር አስተካከልም ሆነ አለባበስም ሆነ ማንኛውንም ነገር በቃ አውሮፓዎችን መኮረጅ እንደውም እንደ ሞዴሊስት አድርገው እስከ መያዝ ድረስ ማለት ነው። ነገር ግን የኛ ሞዴሎቻችን እነማን ነበሩ? እነ ነብያችን ሰለላሁ ዐለይሂ ወሰለም፣ እነ አቡበከር ስዲቅ፣ እነ ዑመር ረዲየላሁ አንሁ እነዚህ ነበሩ። ነገር ግን ሁላችንም መለስ ብለን በቃ ወደ ዲናችን መመለስ አለብን። ለሰራነውም ወንጀል መተውበት አለብን። እንግዲህ ለዛሬው ይሄን ይበቃናል። ያው ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን አላህ ኸይሩን ነገር ሁሉ አላህ ይሻለን፣ መልካሙን ነገር ሁሉ አላህ ይወፍቀን።